ቁጥር 25 ላይ ወአማ መን ኡቲየ በኪታቡ በሽማል ይላል በቀኝ ግራ በግራ የተሰጣቸው መጻፋቸው የቁሉ ያ ለይተኒ ምን ይላሉ ወያት ፋቴ ይላሉ ለምኡት የኪታብ መጻፍ ባልተሰጠኝ ማን እነዛ በግራ መጻፋቸው የሚቀበሉ በግራ የሚባል እነዛ ያልተሳካላቸው ኦኬ እሺ አሁን አንተ በጣም የገረመኝ ጥያቄ እየጠየቅ ማብራሪያ ነው የምትሰጠው እኔ ማብራሪያ ጠይቃለሁ አይደለም ያልከኝ ስለዚህ ምን አደርጋለሁ ካሜራ ከፍትና አዙሬ ያሳጀብ ደቂቃ ያዝላል ምን እንደው ታውቃለህ ምንም አልመለስክልኝ ብለህ እየጠየከኝ እኮ ነው እንትን ያልከው ኦኬ ጌም ነው ተከፈተ ጌም ልካል መሰለኝ ቆይ ኦኬ ካንስልሽ ካሜራ ለመክፈት ነበር ያሰብኩት ካሜራ የምትረጋጋለህ ስክሪፕቶ የምትመስለው ቦታ ላይ ግባ ኦኬ እሺ ከዛ ቪዲዮ እሺ ከዛ በቃ ታዞራለህ ትነካታለህ ፊልም የሚለው ከነካ ያዞራል ወደ መጻፍ አላገኘሁት ወይ አሁን ካሜራ ፍሊፕ ካሜራ ብትወላ ስክሪፕቶ የምትመስለው ስትነካ ፍሊፕ ካሜራ ኦኬ አይመጣም እሱ ፍሊፕ ካሜራ የሚል የለም ሳውንድ ኢፌክት ስቲክ ነው የሚል ስቲከር ቮይስ ኢፌክት ነው ኢንትራንስ ካለ በኋላ ፍሊፕ ካሜራ የሚል የለም እንጃ ሌላ ቦታ ይሁን ያንተ አላውቅም ኦኬ እሺ እኔ ላውጣልህ ተፍሲሩ ምን ከተህ ታነብልኛለህ ላሳይ ችግር የለውም እሺ በእንግሊዘኛው አውጣና የሰባ እሺ እኔ እኮ እንደዚህ ማድረግ ከተቻለ አይቻልም ኢቭን ከስር ተፍሲር አፕሊኬሽኑ አካለ በእንግሊዘኛ የተጻፈው አይዞርም እንዴት ነው አታገናንተ ፍሊፕ ካሜራ ኦኬ እስቲ ሞክር ይኖራል ቮይስ ኦኬ እስካሁን ያገኘሁት አይደለም ያው ስክሪፕቶ የምትመስላለች አይደለ ኢንሃንስ የምትለው ሳውንድ ኢፌክት ነው ያገባው እሱ የምትስል ቢዩቲ አለ ኢፌክት አለ ስቲከር አለ ሙዚቃ አለ ቮይስ ኢፌክት አለ ሳውንድ ኢፌክት አለ ፍሊፕ ካሜራ አምለው አግጭ እሱ ላይ ቆል ፍሊፕ ካሜራ ኢንሃንስ ፍሊፕ ካሜራ የለም ፎቶ አንስቼ ላሳይ ቆይ ካሜራ ላድርገውና ቆይ ላሳይ ከዛ ኦኬ ሌላ ቦታ አገኘዋት እዛ ሳይሆን ይኸውልህ ምን ይላል ዘን ዘ ቢሊቨር who perform major sins will be allowed intercession the angels and prophets and believers ትንሽ እሱን አስቀምጦ እሱን ወንበር ላይ አድርገው እሺ prophets and believers ከዛ ልመለስልህ with all intercede በጣጣ ሳይ large number a large number of sinners will be በጣጣ ሳይ የት ነው ቦታው ኦኬ ስለምን ያባራ ያሳየን ስለምንድን ነው ሬሱ ፕላን በብልሽ ችግር የለው large number of sinners አሉ ምናገረው የምታፍሲር ቆይ ላምብብልህ ልጨርስልህ ላምብብልህ a large number of sinners will be መጀመሪያ ወይም እንኩ ለዋሪዷ የሚለው የሱረቱል መርየም ምዕራፍ 19 ቁጥር 71 መሆኑን አሳየኝ 72 አሁን ምን ይላል a large number of sinners will be allowed to come out ወይም እንኩ ለዋሪዷ የሚለው እሳት ገብቶ የሚወጡት ያል እሳት መግባታቸው አረ ቆይ ልጨርስና ከዛ ትመጣለህ a large number of
the sinners will be allowed to come out of hell. A large number of sinners will be allowed to come out of the hell. The fire will have devoured much of their bodies, except the place of prostration of their faces. The large number of sinners ከገሃነም ይወጣሉ። Their removal from the fire will be due to the faith in their hearts ይላል። በልባቸው ውስጥ ባለ እምነት መሰረት ከገሃነም እየወጡ ይመጣሉ። ግን ፊታቸው ምን ብሎ ሳይቃጠል ሰውነታቸው በሙሉ በገሃነም ተቃጥሎ ይወጣሉ። እነዚህ ከሙስሊሞች ተቃጥሎ ምለው ያው አንብበው ወዳጅ ቦታን ዊል ባብ ይሄ ምንድነው የሚለው? ዲቮርድ ይቀጥል። እሺ much of their bodies ያየው ነው much of their bodies except the place of prostration on their faces ይላል። በፌሳቸው የሚሰግዱበት ብቻ ሲቀር አርቆ ፕሊዝ አርቆ። እሺ ጨርሶ ሄድና ጨርሶ ከዛ በላይ ሄድልኝ። ያ በምን ማስረጃ አስቀምጠው ነው ያስቀመጠው ወይስ እንደዚህ ይባላል ብሎ ነው አስቀመጠው? ወደ ላውጣል አይወልህ እኔ የማን ተፍሲር እንደሆነ ይሄው የክለ ተፍሲር ነው። ሁለተኛ ይሄው ስለ እንትና ያወራል እዚህ ጋር ብለህ ከመድ የማን ታሳይ አይታየኝም ነው ይሄው ተፍሲር ይሄው እሺ በየት አለ ብለህ ከተደምለው ያው ይቺ ማን አዘጋጀው? ይሄው አሳይ ይሄው እንግሊዝ ሰሒህ ኢንተርናሽናል ኦኬ ሂድ የት አለ ተፍሲሩ? እብን ከሲር ኦኬ እሺ ተፍሲርም ከተብ እሺ ቀጥል። ከላይ ጀምራ አንብብልኝ። ስለዚህ ከላይ ጀምራ አንብብልኝ። ከላይ ያሉትን እኮ በሙሉ የሚያወራው አልኩህ እኮ ይኸውልህ አንድ ባንድ ገረ ምን ችግር አለ? አንተ እየነገርኩህ ለኛ ሆኖ ነው የተናገረ ተባለ ነው ወይ? ዝም በል ይኸውልህ፣ ወይ ዝም በል ላውራና ልጨርስ። እሺ በል ከዛ ወይ ራስህ አንብብ። ይኸው አንብብ ራስህ። አንተ ለምንድን ነው የማነበው? አንተ አንብብና ሳይ ተባለ ነው። ዝም በላ ታዲያ። እሺ ልበል። ከላይ ጀምሮ አንብብልኝ። ችግር የለውም እላለሁ። አብጭር ከላይ ጀምሮ የሚያወራው አልኩህ እኮ ነገር ግን ሁሉ ስናነብ እዚሁ ነው እንዴ? ከላይ የሚያወራው በስራት ስለማለት ነው። ደቂቃ ተጠቀማለሁ። ችግር የለውም። እኔም ተጠቀም። እኔ ሰጥቼልህ ሰዓት አንብበው። እሺ all of the creatures pass over the fire and those ቆይ እዚች ጋር የት ነው የሚያልፈው አለ? ኦቨርዋች ላውራበት መጀመሪያ ላውራበት ታወራለህ። ነገር አንደኛ አውራሽ አንተ አውራ። አንተ እያነበብክ ቀጥል። እሺ ለምን ቀጥል? አንተ እያነበብክ እሺ ቶርክ እና ታዲያ መሀል ለምን ትገባለህ? ሰዎች እንዲሰሙ መሀል ለምን ትገባለህ? ፈርሃ መሀል ለምን ትገባለህ? ወይ አንተ ቀጥል። ይኸው አንብብ፣ እኔ ዝም እላለሁ። በቃ ይኸው እኔ አልተረጉምም፣ አንተ ቀጥል። ለምን አትረጉምም? አንብብና ቀጥል። አዳምጣለሁ። ዝም አትልም እንዴ ታዲያ? ወይ ዝም በል፣ እኔ ልቀጥል። When all the creatures pass over the head, and those disbelievers and the disobedient people who were destined to fall into it የተባለችው ገሃነም ነች። ሌሎቹ ግን በፋየሩ ላይ ያልፋሉ ነው። ኦቨር ማለት ነው። እኔ አሁን እሱን እየተቃወምኩ አይደል። because of disobedience Allah will save the believers ደግሞ ቢሊቨሮችም ያደርጋቸዋል፣ ሴቭ ያደርጋቸዋል። አረ አላስችልሀል እኮ አፈራን አላስችልሀል። ሀሳቡን ልንገርህ። እሺ ምን
ቃል እንድትተረጉምልኝ ነው ፈለኩት። እየተረጉም ያንተን ይሄን ሁሉ ከታች እስኪ ይሄን ሁሉ እስኪ ምን ነው የምናደርገው? ምን ችግር አለ? እኔ አሁን ተፍሲሩን ቃል በቃል አይ ተግባባን ወይ? ራስህ ተርጉም፣ በቃ ራስህ ተርጉም። ይሄው አንዱ ራስህ ተርጉም። እኔ አልገባብህም ተርጉም። ያንተ ነው የምታውቀው፣ ግን አንድ በአንድ ተርጉምልኝ ነው። እኔም አረብኛ ይኸው አጠገብ ያለ አነብልሃለሁ። ስትጨርስ አረብኛ ትችላለህ፣ አሳያለሁ። እኔ አይደለሁም 475 ሰው አለ እዚህ፣ እሱን ነው መከታተል ያለብን። አብራ ይሄው አንብብ፣ ሁሉም ሰው ቋንቋ አለ ይሄው እያለ። ስለዚህ ምን እሺ ስማ፣ ምን እያለ ነው? ምን እያለ ነው? ዘላርጅ ነምበር ኦፍ ኦኬ አላህ ዊል ሴቭ። እኔ እያነበብኩልኝ አላህ ዊል ሴቭ እሺ ሶሪ ዘ ቢሊቨርስ ኤንድ ዘ ራይቸስ ፒፕል ፍሮም ኢት ቢኮዝ ኦፍ በስራቸው ምክንያት ከገሃነም ምን ያደርጋቸዋል? ሴቭ ያደርጋቸዋል፣ ያድናቸዋል። ዜርፎር በታች መጥቶ ዜር ፓሲንግ ኦቨር ዘ ብሪጅ በብሪጁ ላይ ያልፋሉ። ዜር ስፒድ ዊል ቢ ቤዝድ አፖን ዜር ዲድ ዘይ ዲድ ኢን ሂዝ ላይፍ በሰሩት መጠን በዛች በብሪጇ ላይ ያልፋሉ። ዘ ቢሊቨር ፐርፎርም ሜጀር ሲንስ ዊል ቢ አላውድ ኢንተርሴሽን ሜጀር ኃጢአት የሰሩ ሰዎች ምን ያደርጋሉ? እንትን መጠየቅ ምልጃ መጠየቅ ይችላሉ። ስለዚህ ኤንጅል ፕሮፌትስ ኤንድ ቢሊቨርስ ምልጃ ይሆናሉ ይላል። ለላርጅ ነምበር ኦፍ ስማኝ ዘ ላርጅ ነምበር ኦፍ ቀጠል ዘ ሲነር ዊል ቢ አላውድ ካም አውት ኦፍ ዘ ሄል ቀስ እያለ በጣም ብዙ ኃጢአተኛ ከገሃነም ይወጣል። እንዴት ሆኖ? ዘ ፋየር ዊል ሃቭ ኦር ማች ኦፍ ዘር ቦዲ ኤክሴፕት ዘ ፕሌስ ኦፍ ፕሮስትሬሽን ኦፍ ዜር ፌት ይላል። ስለዚህ ምን እያለ ነው? በጣም ብዙ ከገሃነም የሚወጡ አሉ ተቃጥለው እያለ ነው። ስለዚህ ምን እያልኩ ነው? እዚህ ክፍል ላይ ሙስሊሞች ግንባራቸው ይሄ ፊታቸው ብቻ ሲቀር ሌላው እየተቃጠለ ከገሃነም ይወጣሉ። ሁሉም ይወጣሉ ከገሃነም። ልቀጥል። እንደ እምነታቸው የዲናር ያህል እምነት ያላቸው ራሱ ይወጣሉ ይልና አላህ ዊል ቴክ ኦፍ መጨረሻ አላህ ቴክ አውት ኦፍ ፋየር ዋቴቨር ላኢላሃ ኢለላህ ብሎ የሚያምን ከገሃነም ይወጣል ይላል። ላኢላሃ ኢለላህ ብሎ የሚያምን ገሃነም ገብቶ አየ ከገሃነም ይወጣል ይላል። ስለዚህ ምን እያልኩ ነው? ኢብኑ ሙስሊም አይሰማኝ። አሁን ልጨርስ። እሺ ያውና ጨርሰና አለው አርቆና ድገምልኝ። ይኸው ትንሽ አርቆ። አዎ ዘን አላህ ዊል ቴክ እሺ ዘን አላህ ቴክ አውት ኦፍ ፋየር ቴክ አውት ኦፍ ዘ ፋየር ከእሳት ሁኤቨር ሴይ ላኢላሃ ኢለላህ ያለ ከእሳት ውስጥ ይወጣል ገብቶ ማለት ነው። ከእሳት ውስጥ ሁሉም ይወጣሉ ይላል። አሁን እኔ ምንም ጥያቄ ግን እያልኩ ያለሁት ከቅድም ጀምሮ እስልምናን እየተከተሉ እየሰገዱ በአላህ አምላክነት ብቸኛ አምላክነት እያመኑ ገሃነም ገብተው ተቃጥለው ይወጣሉ። ስለዚህ እያንዳንዱ ሙስሊም ስለሆነ ብቻ ዋስትና የለውም፣ ገሃነም ገብቶ ይወጣል። ይሄንን ብሪጅ የሚለውን ቃል የሚጠቀመው ማን ነው? ኢብን ከቲር ብቻ ነው። አሁን ወደ ማን መሄድ እንችላለን? ኢብን አባስ ብንወስድ ሁሉም ይገባሉ ነቢያትና ረሱሎች ብቻ ሲቀሩ ይላል። ስለዚህ የምልጃ የሚሆኑት ነቢያትና ረሱሎች ብቻ ናቸው እንጂ ካል መረጃ ልስጥ። ቆይ እሺ 19 ቁጥር ሶሪ እሺ 71 ላውጣልህና ሰዓትን ጨርሳል። በነገራችን ላይ አይ አንተ እኮ ሁሉንም አንብብ አልከኛ። ታዲያ ምን ላይ ይሄንን አንብብ። ይሄኛው ነው ነበር ኢብን አባስ ቆይ ኢብን አባስ ይኸውልህ ይላል there is no one of you but shall approach it. There is no a single one of you
ቱ ኤክስክሉዥን ኦፍ ኤክስክሉድ የሚሆኑት ማለት ነው ፕሮፌትስ ኤንድ ሜሴንጀር ሴም ዛት ዊል ኢንተር ኢት ዛት ኢዝ ሄል ይላል። ስለዚህ ምን አለ? this is a fixed order of your lord ምን አለ? እሺ ከነቢያትና ኤክስክሉድ አድርጎ ከነቢያትና ከረሱሎች ውስጥ ገሃነም ኢንተር ኢት ዛት ኢዝ ሄል ምን ማለት ነው? ይሄው አንዱ እኮ ምን ማለት ሁለት ጊዜ ተናገር። አንተ ደግሞ ያው አብራራ። ትክክል አልተናገርክም። ይሄ ትክክል አላል። እሺ ንገረኝ። አንተ ንገረኝ። ችግር የለም። አይ ነገርኩህ እኮ እዛልም ተርኮ መስራት ካላመን ካንተ ነህ ማብራራት ያለብህ። እኔ ነገርኩህ። አይ የተሻለ በትክክለኛ እንግሊዘኛ ተርጉም ያለውን አንብበው። አንተ አብራር ያለውን ፈርሃን እኔ ቆይ ካሜራ ከፍቼ አንብቤ ተርጉም ይላል። ተሳሳትክ ካልክ አንተ አንብብና ተርጉም። አውቃለሁ ብለህ አይደል መጣከው እንግሊዘኛ ካወቅከው ተርጉምና አብራር አንክፈትልኝ። አብራራሁልህ ወይ ስማ እንዴ ልጅ ምንም አይሰማው። እኔ እኮ ነገርኩህ አብራራሁልህ። አይደለም ካልክ አስተካክል። ምን ይላል? ንገረኝ ምን ይላል? ሙዳ ተያዛ 3-4 ጊዜ ነገርኩህ እኮ ሙዳ አይደለም። አንብብና ተርጉም። ትሰድለዋለህ ወይስ እንግሊዘኛ? አይፈራም። አነበብኩልህ ነገርኩህ። ከዛ ከተሳሳትኩ አንተ አንብብ። ይኸው ተርጉምልኝ። አስተካክላለሁ። እኔ ላንብልህ፣ አንተ ደግሞ ተርጉምልኝ። እሺ ወደዛ አርቀውና አነብልሃለሁ። ለምን ተርጉምልሃለሁ? እኔማ አንብቤ ቆይ ስማ አንብቤ ፈርሃን አንብቤ ተረጎምኩልህ አይደለ? ካልተቀበል ከአንተ ተርጉም። ዘለልከው እኮ መቀበልና መቀበል አይደለም። አንብበው። እሺ ነው አልዘለልኩትም። ይኸውልህ አንተ እኮ መላእክቶችና ነቢያቶች እንደምገቡ አድርገህ ነው ተረጎምከው አይልም? እንደዛ ግን አላልኩም። ኤክስክሉድ ማለት ምን ማለት ነው? አንተ አታውቅም ማለት ኤክስክሉድ ያልኩህ እኮ። ኧረ እባክህ ኤክስክሉድ ይደረጋሉ። ማንና ማን? ፕሮፌትና ሜሴንጀሮች ገሃነም መግባት ላይ ኤክስክሉድ ይደረጋሉ፣ አይገቡም። ከዛ ሌሎቹ ግን ምን አሉ? ገሃነም ይገባሉ።